ሰርፕራይዝ ይኖረናል እናንተ ብቻ በጸሎታችሁ አግዙን ብያለሁ። እቅዳችንን አልተናገርኩም። እዩት እንግዲህ የኔን ልብ ሲያንጠለጥል እንዴ ትልቅ ሰርፕራይዝ ሊኖረን ይችላል ጠብቁ ነው ያልኩት። ሊኖረን ይችላል። እሺ እኮ ምን ይባላል እና ታዲያ የዛሬም አመት የዛሬም አመት ጠብቂኝ። በቃ ሲሆን አንቺ ሞክሪ እኔም እየሞከርኩኝ እንቀጥላለን። ሲሳካ ሲሆን እንናገራለን። በቃ ሊታባቱ ሺህ ዓመት አይኖርና እሺ በቃ የመኪናውን ቁልፍ መልሰዋለሁ። መኪናውን አልፈልግም ብለሻል። እንግዲህ አልጫነሽም። ህልማችንን አስቀድመሻል። አመሰግናለሁ። ልክ ነሽ። በቃ ሁለት መኪና አንድ ቤት ውስጥ ምንም አይሰራም። ምንም አያደርግም። ሲጀመር እኔ አሁን እርግጠኛ ነኝ እዚህ ጋር ለማቆም ብዬ በሩ ላይ ለጥፌው በቃ የምር ግን ስታስበው አስፈላጊ አይደለም። ልክ ነሽ። በቃ እሺ ተቀብዬሻለሁ። አመሰግናለሁ። አይ ላቭ ዩ በጣም እውነት አይ ላቭ ዩ ተቀበይ። ቁልፉን ስጪኝ የልብሽን በር ከፍቼ ልግባበት ቆየሽ። ቁልፉን ስጪኝ አንቺ ልጅ ቤላ ኑርበት የኔ ቆንጆ። አመሰግናለሁ። በቃ ይሄንን ለማለት ነው። በጣም በጣም ቴንኪው እንዳንቺ አይነት ሴት ፈጣሪ ስለሰጠኝ ለማለትም ነው የጠራሁሽ። እና የሆነ ትንሽዬ የምትወጂው የሆነ ነገር አድርጌ ስሰራ የሆነ ምግብ ትወዳለች ማልነግራችሁ ምግብ እና እሱን ሰርቼልሻለሁ። እሱን እራት አበላሻለሁኝ። ደስ ይለኛል። በቃ ችግር የለም። አረ ውለታ በዛብኝ። የምር ልቀብጥ ነው። እኔ ግን የሆነ ሰርፕራይዝ ነበረኝ። ምን አይነት ሰርፕራይዝ? ማለቴ አጋጣሚውን ካገኘሁ አይቀር። እሺ ምን? ሃይሚ አድርጊው፣ አትፍሪ፣ ችግር የለውም። ምን ተነስተሽ ልትስሚኝ ባልሆነ እንጂ የሚያስፈራሽ ምንድነው? በጣም ነው እንደ መሳም የፈለከው? እኔ ምን አሳፈረ? ምን አሳሸኝ? አዎ ወይ እኔ ሞራል ሲሰማኝ ማደርገውን አላውቅም። በጣም ነው እንደፈለግሽው? አይ ከዛ ውጭ ነው ሌላ ነገር ገምት እስኪ። ምን ልገምት? ማለት ምን ላደርግልህ እችላለሁ? እኔ እንጃ። ምን ያለ አጋጣሚውን ካገኘሁ አይቀር ብዬ ነው። ደስ ያለሽን በቃ አድርጊው። እኔ አታስጨንቅኝ። እኔ መጨነቅ አልፈልግም። አረ እውነት እኔም እኮ እንዲህ ነው የምታስጨንቀኝ። የሆነ ነገር እንትን ስትል እንዴት በቃ እንዲህ ነው የምታስጨንቀኝ። በቃ ደስ ያለሽን አድርጊ። ጓጓው እኮ ይባስ። የምርህን ነው? እግዚአብሔር አትገምትም? አሁንም አልገምትም። ደስ ያለሽን አድርጊ። የምርህን ነው? እግዚአብሔር እኔም ፋሚሊም ከምንጓጓ ይሁን የታባቱ። በነገራችን ላይ ማለት ነው ቆይ ይሄንን ከማድረጌ በፊት አንድ ትንሽዬ ነገር ላውራ ትፈቅድልኛለህ? ያው ያንቺው እኮ ነው መድረኩም ፈረሱም ሜዳውም ይኸው እንደ ጋዜጠኛ ሲያደርገው። ለማንኛውም በጣም ብዙ ጊዜ ቤተሰቦችም ጠይቀውኝ ነበረ ግጥም ለብሩኬና ለኛ እያሉ እየጠየቁኝ ነበረ።